ፍቅረኛሞች ሪሌሽንሺፕ ውስጥ ነበር የዛኔ የትም ማታገኙትን ኢንፎርሜሽን ተጣላላ አላለም ምንድናችሁ ከጆን ዳንኤል ጋር ማን ናችሁ ስንት ናችሁ እነማን ናችሁ ምንድናችሁ እውነት አይ በቃ ማወቅ ፈልጋለሁ ታጥቂቅ ደስ ለሚል ተካለ ማወቅ ፈልጋለሁ ሎፍታፍ ነው የገባ ያምሩ ነበር በቃ እንትን ሲሄዱ ከዛ ሰሞኑን ደግሞ በቃ የሆኑ እንትኖች ምናምን መጡ ማሰየሚያ እና ምንድነው እሱ እዚህ ጋር ስማለው ብሎ ነው እውነት ፌስቡክ ነው እሺ በረከት ፈቶስ ፍቅረኛሞች ሪሌሽንሺፕ ውስጥ ነበር የዛኔ አይ በጣም ጸዴ ነበር የዛኔ እኔ ኮንት ነበር የሚመስለኝ በቃ ለጌም ለሞቅ ለጨዋታው ምናምን ነበር የሚመስለኝ እግዚአብሔር ወይስ በዛ መሃል ነው የተፈጠረው ኮኔክሽን አየህ ነጥቦች ያነሳው እናታን ጌም እንግባ እኔ እናቀርለም ምን ላይ እናንተም ችግር አለው ለጌሙ ብቻ ነው ንገሪኝ ግን እስቲ ጌሙ ነው እንገባው ሰማ አይ በደንብ ትንገረን እስቲ ምንድን ነበር የዛ ሰሞን ምናምን ንገሪኝ አሁን ነበርን ስላልሽ ነው ይሄን ነገር የምጠይቅሽ ሶ አሁን አይደላችሁም ማለት አሁን አይደለም አይደል አሁን ከረንት አላችሁምና ንገሪን እንዴት እንደተፈጠረ ምናምን በሰዓቱ ብዙ ሰው ያውቃል እኮ ግን ደብቀውት ነው አይመስልም አይደለም እንትን ነው የሚመስል አይ ቲንክ ኮንፊውዥን ነው አንዳንድ ሰው ያውቃል አንዳንድ ሰው ደግሞ ለጌም ይመስለዋል አረ ያውቃል ሰው ያውቃል ሲጀመር የምር ያውቃል እኛ አክቹሊ እንትን ኦፊሻል ማድረግ አልፈለግንም ገባህ አይደለ ግን ፍቅረኛ ማቾች ነበርን ታዲያ እንዴት ሊያቅ ይችላል ሰው ያስታውቃል አሁን እዛ ስንጣላ ምናምን የሆነ ሪአክሽናችን ምናምን ያስታውቃል ግን እኛ ገገምን ገባህ አልፈለግንም ነበር ምናምን ነገር እናንተ ያልፈልጋችሁት እንዲታው እኔ አልፈልግም ፕራይቬት ነው ፈልገው እሺ ገባህ በሰዓቱ ፍቅረኛ ማቾች ነን ምናምን ብዬ መውጣት አልፈለኩም በዛ እንትን ውስጥ እሱ ሲፈልግ ነበር እሱ ኖርማል ነው ቢወጣም ባይወጣም ለሱ ችግር የለበትም እኔ ግን አልፈለኩም ነበር ዱባይ የሄዳችሁ ጊዜ አብራችሁ ነበራችሁ ማለት ነው የክሊፑ ጊዜ ነው የዛ ነው ፍቅራችሁ የጎመራው የዛ የጀመርና አካባቢ ታይም ከዛ ዛኔ ጀመራችሁት ከላይቭ በኋላ ከአንድ ወር በኋላ ምናምን ነው የጀመርነው በቃ ከላይቭ በኋላ ነው በጣም ቅርርብነት በጣም ተቀራረብን ምናምንና ውሏችን አንድ ሲሆን አንድ ላይ መዋል ስንጀምር ምናምን ከዛ ሁለታችንም ፍቅር ውስጥ ገባን ከዛ አንድ ላይ ሆነ